የዩክሬን ጦርነት የማን ጦርነት ነው? አውሮፓ በጦርነት ታምሷል። ዩክሬን በእቶን እሳት እየተለበለበች ነው። የሚያማምሩ ሕንፃዎቿ እየተቦተረፉ ተንገዳግደው ቆመዋል። በደስታ ልብ የሚያቀልጡ የመዝናኛ ቦታዎቿ ማቅ ለብሰዋል። የዩክሬን ከተሞች መጫወትና መደነስ ትተው የስታሊን ጊታር በሚባለው የቢኤም ጥይት ሙዚቃ ይናጣሉ። ግማሾቹም ተሰደዋል፣ ግማሾቹም በጭንቀት ላይ ናቸው። በዩክሬን ጦርነት ይመለከተኛል የሚለውም ቀሪው ዓለም በስጋት ተወጥሯል። አውሮፓ ሰግታለች፣ ዓለም ፈርታለች። ሩሲያ ከተት ሰራዊት ምታነጋሪት ብላ ወደ ዩክሬን በመዝመቷ ብዙ ሀገሮች አኩርፈዋታል። የኔቶ አባላትም ዝተውባታል። እርግጥ ነው ሩሲያ ሉዓላዊት ሀገር የሆነችውን ዩክሬንን በመውረሯ ወንጀለኛ ተደርጋ እንደምትቆጠር አያከራክርም። ምዕራባውያን በተለይም የኔቶ አባላት ሩሲያ ወደ ጦርነቱ እንድትገባ የአርጋጃና ጓጅ ሆነዋል ተብለው ይወቀሳሉ። አሁንም ቢሆን በገንዘባቸውም በመገናኛ ብዙሃኖቻቸውም ጦርነቱን በማቀጣጠል ተግባር ላይ መጠመዳቸውን አልተውም ይሏቸዋል። ውጊያው በመረጃም ነው። የምዕራባውያን ዓለም አቀፍ መገናኛ ብዙሃን ባላቸው ሰፊ ስርጭት ጦርነቱን በፈለጉት አቅጣጫ ለማስተዋወቅ እየሰሩ መሆኑ ይነገርባቸዋል። ትልቁን አሳንሰው ትንሹን አግዝፈው በመዘገብ ያጋደለ ወገንተኝነታቸውን ያሳያሉ እያሉ ሩሲያኖች ይተቿቸዋል። ማንም ቢሆን ሚዛናዊ ፍርድ ለመስጠት እንዲቻለው የሁሉንም ብሶት የነገሩንም ሥረ መሠረት መረዳት ያስፈልገዋል። ሩሲያ ጦሯን ለመስበቅ ያበቃት ዩክሬን የኔቶ አባል ከሆነች ለሕልውናዬ አደጋ ነው ብላ ሰግታ መሆኑ ተደጋግሞ ተነግሯል። ግን በመነጋገር ልትፈታው ለምን አልቻለችም? ጦርነትስ እንዳይቀሰቀስ ጥረቷ እስከምን ድረስ ነው? ኔቶስ ይህንን ጦርነት በማቀጣጠል ለምን ስሙ ይጠራል? ባለፉት 25 ዓመታት ኔቶ ወደ ሩሲያ የሚያቃርቡ የምስራቅ አውሮፓ ሀገሮችን አባላቱ ሲያደርግ ሰንብቷል። ይህ የኔቶ መስፋፋት ለሩሲያ እንቅልፍ የማያስወስዳትና የሚያባንናት ስጋት እንደፈጠረባት ደጋግማ ከመናገር አልተቆጠበችም። ኔቶ ከእግሯ እስከ ራሷ እንደ ዘንዶ እየተጠመጠመ መፈናፈኛ ሳጥቶ ሊጫወትብኝ ነው ትላለች። በጥቅሜ ብቻ ሳይሆን በሕልውናዬ ላይም አደጋ ጋርጦብኛልና ኔቶ መስፋፋቱን ይተውልኝ ብላ ሩሲያ ደጋግማ ብትጠይቅም የኔቶ አባል ሀገሮች የሆኑትና አሜሪካ ግን ጥያቄዋን ከጆሮአቸው ሊጥፉላት አልፈቀዱም። እንዲያውም ኔቶ ዩክሬንን አባሉ ለማድረግ ሙጭጭ አለባት። ግን ለምንድን ነው ኔቶ ዩክሬንን እስከዚህ ድረስ የፈለጋት? የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በአሜሪካና በ12 የአውሮፓ ሀገሮች ከሁለተኛው የዓለም ጦርነት ፍጻሜ በኋላ ተመሠረተ። ዋና ግቡም ዴሞክራሲያዊ ነጻነትን ለመጠበቅ ሲሆን የኮሚኒዝምን መስፋፋት በተባበረ የጦር ኃይል ለመመከት ነበር። በ1941 ዓመተ ምህረት የተመሠረተው ኔቶ የሶቪየት ኅብረትን መስፋፋት መግታት አንዱ ዓላማው ነበር። በአባል ሀገሮች ላይ የሚቃጣ ጦርነትን በጋራ ለመመከት የሚያስችልም አንቀጽ አጽድቋል። የአንደኛው ጥቃት የሁሉም ጥቃት መሆኑን በመርህም ተስማምተውበታል። በአሜሪካ ወይም በአውሮፓ የሚሰነዘር ጥቃት በሁሉም ሀገሮች ላይ የተሰነዘረ ጥቃት ተደርጎ እንደሚወሰድ በአምስተኛው አንቀጽ ላይ አስፍረውታል። በዚህ ስምምነት 12ቱ የምዕራብ አውሮፓ ሀገሮችና አሜሪካ የጦር ኃይላቸውን ማደራጀትና ማሰለፍ ችለዋል። ያን ጊዜም ሞስኮ የኔቶ መደራጀት ለሕልውናዋ አደጋ መሆኑን ተናግራለች። ስለዚህ መፍትሔ ነው ብላ ያመነችበትን የዋርሶን ቃል ኪዳን ሀገሮች ድርጅት መሠረተች። የዋርሶ ቃል ኪዳን ሀገሮች ድርጅት የምስራቅ አውሮፓንና ያን ጊዜ የሶሻሊዝም ሥርዓትን የሚከተሉትን 8 ሀገሮች ያጠቃልላል። የዋርሶ ፓክትም ግቡ ያው ነው፣ የአንዱ ሀገር ጥቃት የሁሉም ጥቃት ነው ይላል። ዋርሶም ኮሙኒዝምን ከኢምፔሪያሊስቶች መጠበቅ ቀዳሚ ዓላማው አደረገው። ሩሲያ በሌሎች ሀገሮች መወረር ምን ጉዳት እንዳለው በተከታታይ ታሪኳ የደረሰባትን ስለምታስታውስ ሁልጊዜም በንቃት የመጠበቅን አስፈላጊነት ስትሰብክ የኖረች ሀገር ናት። በ17ኛው ክፍለ ዘመን መባቻ በፖላንድ ተወራ ለወራት ክሪሜሊንን ተቆጣጥራባት ነበር። በ18ኛው ክፍለ ዘመን መጀመሪያ ስዊድኖች ወረዋታል። ፈረንሳይም በ19ኛው ክፍለ ዘመን መጀመሪያ ዘምታባታለች። በመጀመሪያውና በሁለተኛው የዓለም ጦርነትም በጀርመን ወረራ ተፈጽሞባታል። ሁሉንም ወረራዎች በከፍተኛ መሥዋዕትነት ብትቀለብሳቸውም ከእስከ ተብሎ ሊነገር የማይችል ጥፋት ደርሶባታል።
ስለዚህ ራሷን ለማስከበር ጠንክራ የመቆምን አስፈላጊነት በጥብቅ ታምንበታለች። ሶቪየት ኅብረት ኔቶ ሲመሰረት ጀምሮ የአሜሪካ ኢምፔሪያሊዝም ጉዳይ ፈጻሚ አድርጋ ትቆጥረዋለች። በ1983 ዓ.ም የጀርመን ግንብ ሲፈርስና ሶቪየት ኅብረት ስትከፋፈል ሩሲያ ከተደራጀው ኔቶ ጋር ተፋጠጠች። አጋሮቿና የዋርሶ አባላት የሆኑት ከእጇ አፈተለቁ። ራሷም 15 ቦታ ተከፋፈለች። ምዕራብ ጀርመን የኔቶ፣ ምስራቅ ጀርመን የዋርሶ አባላት የነበሩት ሀገሮች መዋሃዳቸውና ተጠቃለው የኔቶ አባል መሆናቸው ለሩሲያ በእጅጉ አስጨናቂ ነበር። ያን ጊዜ አሁን የተካካዱበትን በአሜሪካና በሶቪየት ኅብረት መካከል ስምምነት መፈጠሩ እየተነገረ ነው። ጀርመን የኔቶ አባል ስትሆን ከዚያ በኋላ ኔቶ አንዲትም ኢንች አይስፋፋም የሚል ስምምነት በትልቁ ቡሽና በጎርባቾቭ መካከል ተደርሷል ይባላል። ፕሬዝዳንት ፑቲንም አሁን ድረስ የዚህን ስምምነት መጣስ ምክንያት እየጠየቁ ቆይተዋል። ዋርሶ ተበተነ፣ ግን ኔቶ መስፋፋቱን አልተውም። እንዲያውም የዋርሶ ፓክት አባል የነበሩትን ሀገሮች በአባልነት መዘገባቸው። ሩሲያ ከጀርባዋ እንደተወጋች አድርጋ ቆጠረችው። የመከዳዳት ነገር ከተነሳ ሩሲያ እምነቷን ጥላ በተስማማቻቸው መንግስታት እየተከዳች በተደጋጋሚ ጥቃት ሲደርስባት መቆየቱን በታሪክ ማህደሯ ተመዝግቧል። በ1804 ዓ.ም ናፖሊዮን ሩሲያን ከመውረሩ በፊት ከሩሲያው ንጉሥ አሌክሳንደር ጋር ያለመጠቃቃት ስምምነት ተፈራርመው ነበር። ግን ናፖሊዮን የስምምነቱን ወረቀት ቀዶ ሩሲያን ወረራት። ሞስኮ ድረስም ዘለቀ። የሩሲያ መሪዎችም ሞስኮን ለጠላት እንዳታገለግል አቃጥለው ውጊያቸውን ቀጠሉ። የክረምቱ ጊዜ ሲደርስ የፈረንሳይ ወታደሮች መንቀሳቀስ ስላቃታቸው ናፖሊዮን ጦሩ እንዲመለስ አዘዘ። ግን ብዙዎቹ ስለ መንገዱና ስለ ክረምቱ ክፋት በጉዞ ላይ እንዳሉ አለቁ። ሩሲያም ሉዓላዊነቷን አስከበረች። በ1937 ዓ.ም በሁለተኛው የዓለም ጦርነት ከመጀመሩ በፊት ሶቪየት ኅብረትና ጀርመን አንደኛው ሌላውን እንዳያጠቃ ተስማምተው ነበር። ግን ሶቪየቶች ባልተዘጋጁበት ጊዜ ሂትለር ከድቶ ሩሲያን ወረረ። ያን ጊዜም የክረምት በረዶዋ ጭምር ጠላቶቿን ለማንበርከክ ረዳትና ሚሊዮኖችን ገብራ ነፃነቷን አስከበረች። በ1983 ዓ.ም ሶቪየት ኅብረት ከመበታተኗ በፊት ኔቶ ከጀርመን በስተቀር ወደ ምስራቅ አውሮፓ እንደማይስፋፋ ትልቁ ቡሽ ከጎርባቾቭ ጋር ተስማምተው ነበር። ግን ኔቶ ከዳ። የቀድሞ የዋርሶ ፓክትን አባል ሀገሮችን አባሎቹ ሲያደርግ በሩሲያ ድንበር ያሉትን እነ ዩክሬንና ጆርጂያን አባል ለማድረግ እያባበለ ነው። ጋዜጠኛ ካቴሪን ቤልተን ፑቲንስ ፒፕል በሚለው መጽሐፏ እንደጠቆመችው አሜሪካኖች ፑቲንን ጭምር አታለዋቸዋል። ከአሜሪካኖች ጋር መልካም ወዳጅነት መመስረት የፈለጉት ፑቲን ከ50 ዓመታት በፊት በሶቪየት ኅብረት ጊዜ በኪውባ ተገንብቶ የነበረውን ሎርድስ የተባለ የስለላ ተቋም እንዲፈርስ አድርገዋል። ሎርድስ የስለላ ተቋም እስከ 1500 የሚቆጠሩ የሩሲያ ኢንጂነሮች፣ ቴክኒሽያኖችና ወታደራዊ መኮንኖች የሰፈሩበት ነበር። በዚያ ተቋም በተተከሉ ዘመናዊ መሳሪያዎች አሜሪካ ውስጥ የሚደረጉ የስልክ ንግግሮችን፣ የፋክስ ልውውጦችን፣ የኮምፒውተር ግንኙነቶችን ለሩሲያ መጥለፍ የሚያስችላት ነበር። ፕሬዝዳንት ፑቲን ያንን ተቋም ሲያፈርሱ ሩሲያ ለአሜሪካ የጠላትነት ስሜት የሌላት መሆኑን ለማሳየት ብለው ነበር ትላለች ጋዜጠኛ ካቴሪን ቤልተን። ግን እንዳሰቡት አልሆነም። አሜሪካ አላመነቻቸውም። እነዚህን ሁሉ የመከዳዳት ሂደቶች በታሪክ ያየውና ራሱም የደረሰበት የሩሲያ ያሁኑ ትውልድ የዩክሬንን የኔቶ አባልነት ለመቀበል አልፈለገም። ስለዚህም ጦርነት ቀሰቀሰ። የቀድሞ የሩሲያ አጋሮች የነበሩት ፖላንድ፣ ሃንገሪና ቡልጋሪያ፣ ኢስቶኒያና ላቲቪያ፣ ሮማንያና ሊቱዌኒያ፣ ክሮሺያና ስሎቫኪያ፣ ስሎቬኒያና አልባንያ፣ ሞንቴኔግሮና ሰሜን መቄዶንያ የኔቶ አባል መሆናቸው ለሩሲያ የራስ ምታት ነበር። በእነዚህ ብቻም አልበቃም። ኔቶ ቦስኒያ ሄርዚጎቪናንና ጆርጂያን፣ ዩክሬንን ጭምር በአባልነት ለማካተት በሂደት ላይ ነው። እነዚህ ሀገሮች የቀድሞ የሶቪየት ኅብረት አካል የነበሩ ሲሆን በወሰንተኛነትም ሩሲያን ዙሪያ ገባዋን ይጠመጠሙባታል። የኔቶ መስፋፋት አንገቴን ለማነቅ የሚደረግ ዝግጅት ነው የሚለው የሩሲያ ስጋት የሚመነጨውም ከዚህ ነው። በተለይም ከዩክሬን ጋር ረጅም ድንበር የሚዋሰኑ በመሆናቸው የኒውክሌር ማመንጫ ያለባትም ሀገር በመሆኗ
ለጸጥታዬ ተፈታታይ ነው ብላ በእጅጉ ሰጋች። ምዕራባውያንም ቢሆን የዩክሬን ልዩ ጠቀሜታ አውቀውታል። ስለዚህ የአውሮፓ ኅብረት አባል አልሆንም ያሉትን የቀድሞውን የዩክሬንን ፕሬዝዳንት ከሥልጣን ለማውረድ ከፍ ባለ ደረጃ ተንቀሳቅሰዋል። ዩክሬንንም እያሽበለበሉ አባል እንድትሆን ሲጨቀጭቋት ቆይተዋል። ሩሲያ በኔቶ መስፋፋት ከፍተኛ ስጋቷን ሳታሰማ ያለፈችበት ጊዜ የለም። በ2000 ዓመተ ምህረት በሚዩኒኩ ዓመታዊ ስብሰባ ላይ ፕሬዝዳንት ፑቲን የኔቶን መስፋፋት አምርረው ተቃውመዋል። በርካታ የኔቶ አባል ሀገሮችን በተገኙበት በሚዩኒኩ ስብሰባ ላይ ኔቶ በድንበራችን ላይ የጦር ኃይሉን አስፍሯል። ይህ መስፋፋት ከፍተኛ ትንኮሳ ሲሆን የእርስ በርስ መተማመናችንንም የሚቀንስ ሆኖ ታይቷል። ይህ የመስፋፋት ፍላጎት የማን እንደሆነና የዋርሶ ፓክት ሲፈርስ ምዕራባውያን ወዳጆቻችን የሰጡን ዋስትና ለምን እንደታጠፈ የመጠየቅ መብት አለን ብለው ነበር። ግን ለንግግራቸው ቁብ የሰጠ አልነበረም። ይህ የኔቶ ወደ ሩሲያ መስፋፋት ስጋት የፑቲን ብቻ አልነበረም፣ የአንዳንድ አሜሪካኖችም ስጋት ነው። 50 የሚሆኑ የቀድሞ የአሜሪካ ሴኔተሮች፣ ጡረታ የወጡ የጦር አዛዦችና ዲፕሎማቶች የተካተቱበት የውጭ ፖሊሲ ኤክስፐርቶች ቡድን የኔቶን መስፋፋት ተቃውመው ለፕሬዝዳንት ክሊንተን ደብዳቤ አስገብተዋል። ታሪካዊ ስህተት ይሆናል አሉ ኤክስፐርቶቹ። በቀዝቃዛው ጦርነት ጊዜ የአሜሪካ የውጭ ፖሊሲ አባት ይባሉ የነበሩት ዲፕሎማቱና የታሪክ ተመራማሪው ጆርጅ ኬኔን ኔቶን ወደ ምስራቅ አውሮፓ ማስፋፋት አሰቃቂ ስህተት ነው ብዬ አምናለሁ። ስለ አስፈላጊነቱ የሚቀርብ አንዳችም ምክንያት የለም። ማንም የማንም ስጋት አይደለም ሲሉ መክረዋል። በሞስኮ የአሜሪካ አምባሳደር የነበሩት ዊሊያም በርነስም ዩክሬን የኔቶ አባል ትሁን መባሉ አደጋ ያስከትላል ብለዋል። የዩክሬን ወደ ኔቶ መቀላቀል በሩሲያኖች ዘንድ ቀይ መስመር እንደማለፍ ተደርጎ ይቆጠራል። የዩክሬን የኔቶ አባል መሆን ለሌላ ሳይሆን ሩሲያን ለመፈተን የሚደረግ ዝግጅት ነው ብሎ የማያስብ ሩሲያዊ እስካሁን አላገኘሁም ይላሉ ዲፕሎማቱ። በቡሽና በኦባማ ሥልጣን ዘመን የመከላከያ ጉዳይ ኃላፊ የነበሩት ሮበርት ጌትስም ጆርጂያንና ዩክሬንን የኔቶ አባል ማድረግ ከሚታሰበው በላይ ያለፈ ነው። ይህ እንቅስቃሴ ሩሲያኖች ብሔራዊ ጥቅማቸውን ለማስከበር እንደሚተጉ በግድ የለሽነት አለማሰብ ነው ሲሉ አስጠንቅቀዋል። የቀድሞው የአሜሪካ የውጭ ጉዳይ ምክትል ኃላፊም የዋርሶ ፓክት ከፈረሰ ኔቶስ ለምን አልፈረሰም ሲሉ ጠይቀዋል። እነዚህና ሌሎችም የራሳቸው የምዕራባውያን የፖለቲካ ሰዎች የኔቶን መስፋፋት ሲቃወሙ ተሰምተዋል። ይሁንና የአሜሪካና የአጋሮቿ ጦር ቃል ኪዳን ድርጅት ኔቶ አስተያየቱን ሊቀበለው አልፈለገም። ሩሲያ በሩሲያ ላይ ካልሆነ ለምትለው የዩክሬን የኔቶ አባልነት ጉዳይም ለጦርነት ሰበብ ለመሆን በቃ። አንድ ሀገር ሉዓላዊነቷ የተጠበቀና የፈቀደችውን ማድረግ መብቷ የተጠበቀ ቢሆንም ሌላ ባላንጣ ሀገር ጎትታ እሰጋለሁ ከሚል ሀገር ድንበር ማስፈር ይቻላታል ወይ? እንደ ትንኮሳስ አይቆጠርም ወይ? ሩሲያ ትንኮሳ ተደርጎ ይቆጠራል ብላ ጦርነት ከፍታለች። ዩክሬን ኔቶንም ሆነ ሌላ ድርጅት ለመቀላቀል ሙሉ መብት አላት። ግን ኔቶ ለምንድን ነው የዩክሬንን አባልነት እስከዚህ ድረስ ከፍ ባለ ጉጉት የሚፈልገው? ሩሲያ የምታምነው እኔኑ ለማፈን ታልሞና ተቀምሮ የተደረገ ነው ትላለች። ሩሲያ ተመሳሳይ ገጠመኛዋን እያስታወሰች አሜሪካ ለራሷ ያደረገችውን ለሌላውም ማድረግ ይጠበቅባታል ብላ ታምናለች። ከ60 ዓመታት በፊት በፕሬዝዳንት ኬኔዲ የሥልጣን ዘመን የቀዝቃዛው ጦርነት ተጋግሎ በነበረበት ወቅት ሶቪየት ኅብረት በኪዩባ ሚሳኤሎች ለመትከል ፈለገች። የሚሳኤሎቹንም አካል በመርከብ ላይ ጫነች። ያን ጊዜ አሜሪካ በአፍንጫችን ስር ሶቪየት ኅብረት ሚሳኤል ልትከል ማለቷ በሕልውናዬ ላይ አደጋ ልትጥል ነው ብላ ሰራዊቷን በአንደኛ ደረጃ በተጠንቀቅ እንዲቆም አዘዘች። መርከቡንም እናሰምጠዋለን ብላ ለሶቪየት ኅብረት ማስፈራሪያ ላከች። ይህ ከሆነ በኋላ ሁለቱ ኃያላን አገሮች በሚስጥር ተደራደሩ። ኔቶ ወደ ሶቪየት አቅራቢያ መስፋፋቱን እንዲያቆምና በቱርክ የተከለውን ሚሳኤል እንዲነቅል፣ ሶቪየት ኅብረትም በኪዩባ ሚሳኤል የመትከሉን ሐሳብ ጨርሳ እንዳታነሳው ተስማሙ። ነገሩም በረደ። ሚስጥራቸውን በሚስጥር ተይዞ ሰላም አወረዱ። አሁን ግን አሜሪካ በኔቶ በኩል በሩሲያ ድንበር ላይ ሚሳኤሎችን ለመትከል እንዲያመቻት የዩክሬንን አባልነት መደገፏ
በራሷ ላይ የደረሰችውን የረሳችው አስመስሎባታል። በእርግጥ እነዚህ ሁሉ ምክንያቶች ሩሲያ በዩክሬን ላይ ጦርነት መክፈቷን ሕጋዊ ያደርጉላታል ማለት አይደለም። ጦርነት ምንጊዜም ወንጀል ነው። ነገር ግን ደግ በማያስቡልኝ ሀገሮች ዙሪያ ገበየን ስከበብና አደጋ ላይ ስወድቅ ዝም ማለት እንዴት ይቻለኛል የሚለውን የሩሲያ ስጋት እንዳልሰማ ሆኖ ማለፍም ሚዛናዊ አያደርግም። ዩክሬን የኔቶ አባል ብትሆን ከሚደርስባት እልቂትና ውድመት አባል ብትሆን ከሚያስገኝላት ጥቅም ማንኛው ይበልጣል? ሩሲያና አንዳንድ የምዕራብ የፖለቲካ ተንታኞች ዩክሬን የኔቶ አባል ባትሆን የሚጎድልባት ነገር የለም ይላሉ። ኔቶ ግን አባል ብትሆን ሰላሟንና ደህንነቷን አረጋግጥላታለሁ ይላል። ለማንኛውም ሚዛናዊ ሆኖ ለመፍረድ የግራ ቀኙን ክርክርና ሥረ መሠረቱን በጥሞና መረዳት የግድ ነው። የምዕራባውያን መገናኛ ብዙሃንስ የጦርነቱ ዘገባቸው ምን ይመስላል? የዓለም አቀፍ መገናኛ ብዙሃን ስለ ጋዜጠኝነትና የጋዜጠኝነት ሥነ ምግባር ሲጽፉና ሲናገሩ ያሳምሮታል። ጋዜጠኛነት ለማንም የማይወግን የዘርና የሃይማኖት ጫና ሳይደፍቀው አገልግሎት መስጠት እንዳለበት ለታዳጊ ሀገሮች ሲያስተምሩ በግለት ነው። ስለ ሚዛናዊነት፣ ስለ ትክክለኛነት ሲያነበንቡም ያፈዛሉ። ግን የሩሲያና የዩክሬን ጦርነት እነዚያ ያልተበረዘ መረጃ ለማቀበል የሚያክለን የለም የሚሉት ዓለም አቀፍ መገናኛ ብዙሃን ባድሎና በዘረኝነት ጭስ የታጠኑ መሆናቸውን በጉልህ አሳይቷል። ዓለም አቀፍ መገናኛ ብዙሃን በሀገሮቻቸው ታላቅነት ጥላ ስር ተጠልለው ለዘገባ ትክክለኛነት ሳይጨነቁ ለሀገሮቻቸው ጥቅም መቆማቸውን ደጋግመው ማሳያታቸው አዲስ ነገር አይደለም። የዘገባቸውን አቅጣጫ በሚያመቻቸው መንገድ እየለመጡ ሲያቀርቡትም ታይተዋል። ዘረኝነት ያጣመመውን አስተሳሰባቸውን ጭምር ያለ ይሉኝታ ሲያስተላልፉ ታይተዋል፣ ተሰምተዋል። በዩክሬን የሚካሄደው ጦርነት መነሻውንና የሆነውን ከማስተላለፉ ይልቅ ሩሲያን ያጋልጣል ብለው ባሰቡት መንገድ መዘገባቸውን እንደሚመርጡ በተደጋጋሚ ታይቷል። ሌላው ዓለምም እንደ እውነተኛ ምንጭ ቆጥሯቸው ሙያውን ሳይሆን የሀገራቸውን ፍላጎት ለማስፈጸም በረቀቀ ስልት የሚያስተላልፉትን ዜና እየተቀባበለ ሚዛኑን ይስታል። ምዕራባውያን ሀገሮች በመገናኛ ብዙሃኖቻቸው ቅስቀሳ ሌሎችን ሀገሮች ከጎናቸው ለማሳለፍ ይጠቀሙበታል። የምዕራቡ ዓለም በነፃ የሐሳብና የመረጃ ፍሰት አምናለሁ ይላል። ነገር ግን በመንግሥት ቁጥጥር ስር ያለውን የሩሲያ ቴሌቪዥን ስርጭት እንዳይተላለፍ ማገዱ የአንድ ወገን መረጃ በማስተላለፍ ፍላጎታቸውን ለማሳካት ያላቸው ጉጉት ከመርህ የላቀ መሆኑን ያሳያል። በዩክሬን ጦርነት ታላላቅ ተብለው ስም የወጡ የዓለም አቀፍ መገናኛ ብዙሃን ጋዜጠኞች የዘረኛነት አስተሳሰባቸው ደምቆ ታይቷል። አንዳንዶቹ የዩክሬን መወረር ያንገበገባቸው አውሮፓዊ ሆና እንዴት ሕዝቧ ይፈናቀል፣ ወርቃማ ጸጉርና ሰማያዊ ዓይን ያላቸው ሕዝቦችስ እንዴት በጦርነት ይታመሳሉ ከሚል መነሻ እንጂ በሰብአዊነታቸው አይደለም። ምሳሌዎቹን ላሰማችሁ። ሚዛናዊ መረጃ በማቅረብና የጋዜጠኝነት ሥነ ምግባር ዋና ዘብ በመሆን የሚተካከለኝ የለም እያለ በማስታወቂያው ጭምር የሚሰብከው ቢቢሲ የዩክሬንን ጦርነት አስመልክቶ እያወያየ ነበር። በዚያ ቀጥታ ስርጭቱ የዩክሬን ምክትል አቃቢ ሕግ የሆኑት ዴቪድ ሳካቫርሊዝ የተናገሩትን ዘረኛ መልእክት አስተላለፈው። It's very emotional for me because I see European people with blue eyes and blonde hair being killed. እጅግ ስሜታዊ ሆናለሁ፣ ምክንያቱም ባለሰማያዊ አይኖቹና ወርቃማ ጸጉሮቹ አውሮፓውያን ሲገደሉ አይቻለሁ። ዩክሬን በጦርነቱ ምስቅልቅሏ መውጣቱ አላሳሰበውም። ዜጎቿ ቤት የለሽ ሆነው መፈናቀላቸው አይደለም ያሳዘነው ወርቃማ ጸጉርና ሰማያዊ አይን ያላቸው አውሮፓውያኖች መሞታቸው ነው። ዩክሬን የተለያየ ቀለምና ዘር ያላቸው ዜጎች ሀገር ናት። ቢቢሲ ግን ይህን ከጉዳይ አይጽፈውም። የተናጋሪውን ስሜት የሚጋራው ቢቢሲም ስርጭቱ ሳይቆራረጥ እንዲተላለፍ አድርጓል። አንዳንድ አስተያየት ሰጪዎች ይህ የተጋባዡ እንግዳ አስተያየት ስለሆነ ቢቢሲን አይገልጽም ብለው ይከራከራሉ። ግን ቢቢሲ ፖሊሲን ይጋፋል የሚለውን የሌሎችን አስተያየት ከቀጥታ ስርጭት ሲያግድ በሌላ ጊዜ ታይቷል። ባለፈው መስከረም ወር የደቡብ እስያ ኤክስፐርት ክርስቲያን ፌር ከቢቢሲ ጋር ውይይት ባደረገችበት ወቅት ፓኪስታን ከታሊባን ጋር ግንኙነት አላት ብላ ተናገረች። ያን ጊዜ ቢቢሲ ምን ያደረገ ይመስላችኋል? ተናጋሪዋን አቋረጣት፣ ስርጭቱንም አስተላለፈው።
ጋዜጠኛዋ ሚዛናዊ ያልሆነና ወይም ሌላኛው ወገን ያልተጠየቀበት ስለሆነ ከአሰራራችን ጋር የተጣረሰ ስለሆነ ነው ያቋረጥነው ብላ ነበር ምክንያቱን ያሳወቀችው። ስለ ዩክሬን መጥፋት ሳይሆን ስለ ወርቃማ ጸጉሮች ችግር ለይቶ የሚናገረውን ግን ሊያቋርጡት አልፈለጉም። የአሜሪካው ኤንቢሲም የዘረኛነት ቁጭቱን አስተላልፏል። የኤንቢሲ ሪፖርተር ኬሊ ኮይቤላ ከስፍራው በምታስተላልፈው ሪፖርት እንዲህ ብላለች። These are not refugees from Syria. These are Christians, they're white, they're very similar. እነዚህ ስደተኞች ከሶሪያ የመጡ አይደሉም። እነዚህ ስደተኞች ክርስቲያኖች ናቸው፣ ነጮች ናቸው፣ ከኛ ጋር በእጅጉ የሚመሳሰሉ ናቸው። ከኛ ጋር በእጅጉ የሚመሳሰሉ አለች። የኤንቢሲዋ ጋዜጠኛ ያስቆጫት የጦርነቱ ሰለባ የሆኑት እንደ ነጮቹ አሜሪካውያን ነጮች መሆናቸው፣ አረቦችና ጥቁሮች ቢሰደዱ ዋጋ የሚሰጠው አይደለም። በእርሷ አስተያየት ሶሪያውያን ሙስሊሞች በመሆናቸው ወርቃማም ጸጉር የሌላቸው በመሆናቸው ስደት ይገባቸዋል። ሰማያዊ አይን የሌላቸውና ነጭ ባለመሆናቸው ስደት ይገባቸዋል። የአሜሪካው ሌላው የቴሌቪዥን ጣቢያ የሲቢኤስ ጋዜጠኛ ቻርሊ ያጋታ በዩክሬን የሚካሄደው ጦርነት ተገቢ አይደለም የሚለው ሞትና ውድመት በማስከተሉ አይደለም። እንደዚያ ያለ ድርጊት እንዴት በአውሮፓ ይፈጸማል ብሎ ነው የተከነከነው። Like Iraq or Afghanistan, this is a relatively civilized, relatively European city where you wouldn't expect that or hope that it's going to happen. ይህ ኢራቅ ወይንም አፍጋኒስታን አይደለም። ይህ የሰለጠነ የአውሮፓ ከተማ ነው። አፍጋኒስታንና ኢራቅ አይደሉም አለ ጋዜጠኛው። ኢራቅና አፍጋኒስታን ያልሰለጠኑ ህዝቦች በመሆናቸው ወግ አልባና ኃላፊነት የማይሰማቸው ናቸው ብሎ ደምድሟል። ስለዚህ ጦርነት ይገባቸዋል። በመቶዎች የሚቆጠሩ ቦምቦችን ቢዘንቡባቸው ትክክል ነው። እንደ ጋዜጠኛው እምነት ይህ ሁሉ ለዩክሬን አይገባትም። ምክንያቱም የሰለጠነችና አውሮፓዊት ሀገር ስለሆነች ነው። የዘረኝነት አስተሳሰብ ያሳበጠው ዘገባ በምዕራባውያን መገናኛ ብዙሃን ብቻ የሚተላለፍ አይደለም። ከአረቡ ሀገር ከኳታር በሚተላለፈው አልጀዚራም ተመሳሳይና ያጋደለ ዜና ተሰራጭቷል። የቀድሞ የቢቢሲ ያሁኑ የአልጀዚራ ጋዜጠኛ ፒተር ዶቤ እንደ መሰሎቹ ሁሉ የዩክሬናውያን መሰደድ ያናደደው ባለጸጎች የነበሩ በመሆናቸው ነው። I'm loath to use the expression. These are prosperous middle-class people. These are not obviously refugees trying to get away from areas in the Middle East that are still in a big state of war. These are not people trying to get away from areas in North Africa. They look like any European family that you would live next door to. እነዚህ ስደተኞች ባለጸጎችና መካከለኛ ገቢ ያላቸው ናቸው። ከሰሜን አፍሪካ ወይንም ከመካከለኛው ምስራቅ እንደሚመጡት ስደተኞች አይነት አይደሉም። መካከለኛ ገቢ ያላቸውና የበለጸጉ ስለሆኑ ከሰሜን አፍሪካና ከመካከለኛው ምስራቅ እንደሚሰደዱት ስደተኞች አይነት አይደሉም። ማንነታቸው የሚታወቅ አውሮፓውያን ሆነው ሳለ እንዴት እንዲህ ያለ ነገር ይደርስባቸዋል ነው የሚለው እንግሊዛዊው የአልጀዚራ ጋዜጠኛ። እንደነዚህ አይነቶቹ ዓለም አቀፍ ተብለው ተጋኖ የሚወራላቸው መገናኛ ብዙሃን ዘረኛ አስተሳሰባቸው እስከዚህ ድረስ ወጥሮ ይዟቸዋል። ስላልተበረዘ ጋዜጠኝነት የሚሰብኩት እንደነዚህ አይነቶቹ ጋዜጠኞች ጭምር ናቸው። ታስታውሱ እንደሆነ ከመካከለኛው ምስራቅና ከሰሜን አፍሪካ ከ6 ዓመታት በፊት 1.3 ሚሊዮን ተፈናቃዮች ወደ አውሮፓ በተሰደዱ ጊዜ በራቸውን ከርችመውባቸዋል። አብዛኞቹ ከአፍጋኒስታን ከሲሪያና ከናይጄሪያ የነበሩት እነዚያን ስደተኞች ምዕራባውያን አንቀበልም ብለዋቸው ነበር። እንደ እንስሳ በማጎሪያ ጠበቋቸው። ይባስ ብለው አሸባሪዎች የሚል ስም ለጠፉባቸው። ያን ጊዜም ቢሆን ቢቢሲ ያስተላለፈው ዘገባ በስደተኞቹ መፍለስ ምን ያህል የአውሮፓ ሀገሮች ተጎዱ የሚል ዘገባ እንጂ ስደተኞቹ ምን ያህል ተጎዱ የሚል ዘገባ አልሰራም። ዩክሬን እስካሁን የአውሮፓ ህብረት አባል አይደለችም፣ የኔቶ አባልም አይደለችም። ታዲያ ታይቶ የማይታወቅ ተቆርቋሪነት ያሳዩት ሁሉም የአውሮፓ ሀገሮች በራቸውን አድርገው የከፈቱላት ለምንድን ነው ከተባለ ዘረኝነት የሚል መልስ ይከተላል። የምዕራባውያን መገናኛ ብዙሃን የምዕራባውያን የበላይነት ከመስበክ አላቋረጡም። በሳቱም ላይ ነዳጅ ማቀጣጠላቸውን ቀጥለዋል። እንኳንስ ጋዜጠኞቹ የሀገር መሪዎቹ ጭምር በዚሁ የዘረኝነት ስካር ጦዘው
ስሜታቸውን መደበቅ አልቻሉም። የቡልጋሪያው ጠቅላይ ሚኒስትር ከርል ፔትኮቭ የተናገሩት የጋዜጠኞቹን ስሜት የሚጋራ መሆኑ ያረጋግጣል። እነዚህ ሕዝቦች የተማሩና አዋቂዎች ናቸው። ማንነታቸው እንደማናውቃቸውና እስከ ዛሬ እንደምናያቸው ስደተኞች አይነት አይደሉም። እስከ ዛሬ እንዳየናቸው ስደተኞች አይነት አይደሉም ነው የሚሉት ጠቅላይ ሚኒስትሩ። ልዩ ሰዎች፣ የመሰደድ ዕጣ ሊደርስባቸው የማይገባቸው ጠቢባን፣ የተማሩ፣ እንደ ሌሎቹ በአሸባሪነት የማይጠረጠሩ ስደተኞች ናቸው ነው የሚሉት። ምዕራባውያን ይህን በመሰለ የዘረኛነት ልክፍት ከመላቆጥ አልወጡም። ምዕራባውያን ጦርነቱ እንዲጋጋል ጎራዴ እያቀበሉ ያዋጋሉ። ጦርነት ተባብሶ ሕዝቦች ተፈናቅለው ሲሰደዱ አናቃችሁም ይሏቸዋል። ያጠቁት የሚፈልጉትንም በጦር ወንጀለኛነት ይከሳል። በጦርነቱ የተፈናቀለውን ሕዝብ ድንበራቸውን ይዘጉበታል፣ አሸባሪነህ ይሉታል። መገናኛ ብዙሃኖቻቸውንም ይህንኑ ፍላጎታቸውን ያስተባብሩላቸዋል። የዚህ ሁሉ መገለጫ በዘር ላይ መመስረት ነው። ስልታዊ ዘረኝነት ትላለች ህንዳዊቷ ጋዜጠኛ ፓልኪሻር። ስልታዊ ዘረኛነት የሚገለጸው እንደዚሁ ነው። ይህ ድርጊታቸው የአውሮፓውያንን ግብዝነትና ዘረኝነት ካላሳየ ሌላ ከቶ ምን ሊያሳይ ይችላል ትላለች። አብራችሁን ስለቆያችሁ እናመሰግናለን።